ሰላም እንዴት ናችሁ ተማሪዎች? እንኳን ወደ ኢትዮ ላንጉዌጅ በሰላም መጣችሁ። በገነጋን እላችኋለሁ። እኔ መምህር ዩሱፍ ነኝ። ያው እንደሚታወቀው በባለፉት ክላሶች ብዙ ነገር ተመረናል። ከዛ ውስጥ ስለ ቁቤዎች፣ ቁቤ አፋን ኦሮሞ እንዴት በቀላሉ ማንበብ እንደምንችል፣ ቁጥሮችን በአፋን ኦሮሞ እንዴት በቀላሉ መጥራት እንደምንችል፣ መግዛትና መሸጥ በአፋን ኦሮሞ እንዴት እንደሆነ ተምረን ነበር እና ስለ ሰላምታዎችም ተምረን ነበር። ዛሬ ደግሞ ስለ ስልክ፣ አንድ ሰው ስልክ እንዴት አንስቶ ማውራት የሚችለው በአፋን ኦሮሞ የሚለውን ከስልክ ጋር የተገናኙትን እንማራለን። ወደ ክላሳችን ከመግባታችን በፊት ከዚህም በፊት የነበረውን ስለ ሰላምታ መለዋወጥ በአፋን ኦሮሞ እንዴት እንደሆነ ብታዩት እመክራችኋለሁ። ምክንያቱም በስልክ እንዴት ነው ማውራት የምንችለው፣ ቅድሚያ ሰላምታዎችን መለዋወጥ የሚሆን ስለሆነ እሱን ቼክ አድርጋችሁ ትመጡ እመክራችኋለሁ። ኦኬ፣ ዛሬ የምንማረው ስለ ስልክ ነው፣ ቴሌፎኒንግ። ወደ ክላሳችን ከመግባታችን በፊት አንዳንድ ቮካቡላሪዎችን እናያለን። ከዛ ውስጥ ስልክ ማለት በአፋን ኦሮሞ ቢልቢላ እንላለን። ቢልቢላ። ቁጥር ለማለት ለኮፍሳ፣ ለኮፍሳ። አንድ ላይ ስልክ ቁጥር ለማለት ለኮፍሰ ቢልቢላ። ስልክ ማንሳት ለማለት ቢልቢላ ካሱ፣ ቢልቢላ ካሱ ስልክ ማንሳት። ቢልቢላ ቢልቢሉ ስልክ መደወል። ቢልቢላ ቢልቢሉ። ቢልቢላ ካሱ ዲሱ ስልክ አለማንሳት ማለት ነው። ቢልቢላ ካሱ ስልክ ማንሳት ሲሆን ቢልቢላ ካሱ ዲሱ፣ ዲሱ ስንጨምርበት አለማንሳት፣ ስልክ አለማንሳት ይሆናል ማለት ነው። ሌላው እደውልልሃለሁ፣ እደውልልሻለሁ ለማለት ሲፊን ቢልቢላ፣ ሲፊን ቢልቢላ እንላለን ወይም ሲም ቢልቢላ። ለትልቅ ሰው ወይ ደግሞ ለምናከብረው ሰው ወይ ደግሞ ለብዛት ሰው ስንጠቀም ደግሞ ኢሲኒፍ ቢልቢላ፣ ኢሲኒፍ ቢልቢላ። ይደወልላችኋል፣ ኢሲኒፍ ቢልቢላማ፣ ኢሲኒፍ ቢልቢላማ እንላለን። ደውልልኝ ለማለት ናፍ ቢልቢሊ፣ ናፍ ቢልቢሊ። ደውይልኝ፣ ሁለቱም ናፍ ቢልቢሊ ነው፣ ናፍ ቢልቢሊ። ደውሉልኝ ለማለት ናፍ ቢልቢላ፣ ናፍ ቢልቢላ እንላለን። ናፍ ቢልቢልቴ ቱርቴ፣ ናፍ ቢልቢልቴ ቱርቴ። ደውለህልኝ ነበር ወይም ደውለሽልኝ ነበር። ቱርቴ ወይም ቱሬ ነበር ማለት ነው ሁለቱም። ናፍ ቢልቢሌ ቱሬ ደውሎልኝ ነበር። ደውለህልኝ ነበር ደግሞ ናፍ ቢልቢልቴ ቱርቴ። ደውላልኝ ነበር ለማለትም ናፍ ቢልቢልቴ ቱርቴ እንላለን። ሄሎ ናፍ ቢልቢልቴ ቱርቴ፣ ሄሎ ደውለህልኝ ነበር ወይም ደውለሽልኝ ነበር። ወደ አክብሮት ስንቀየረው ሄሎ ደውላችሁልኝ ነበር፣ ሄሎ ናፍ ቢልቢልተኒ ቱርተን፣ ናፍ ቢልቢልተኒ ቱርተን እንላለን። ሄሎ ተደውሎ ነበር ለማለት ቢልቢለሜ ቱሬ፣ ቢልቢለሜ ቱሬ። አዲስ ሰው ደውሎ ምናልባት እናንተ በሰዓቱ ካላነሳችሁ ከዛ በኋላ መለሳችሁ ስትደውለት ሄሎ ጤና ይስጥልን ደውለህ ነበር፣ ሄሎ ቢልቢልቴ ቱርቴ፣ ቢልቢልቴ ቱርቴ እንላለን። ወደ አክብሮት ስንቀይረው ደግሞ ወይም ወደ ብዛት ናፍ ቢልቢልተኒ ቱርተን ወይም ቢልቢልተኒ ቱርተን። ደውላችሁ ነበር፣ ደውላችሁልኝ ነበር፣ ናፍ ቢልቢልተኒ ቱርተን እንላለን ማለት ነው። ደውሎልኝ ነበር ለማለት ናፍ ቢልቢሌ ቱሬ፣ ናፍ ቢልቢሌ ቱሬ። ደውላልኝ ነበር ናፍ ቢልቢልቴ ቱርቴ። ደውለውልኝ ነበር ናፍ ቢልቢለኒ ቱረን። ደውዬበት ነበር ኢቲ ቢልቢሌን ቱሬ፣ ኢቲ ቢልቢሌን ቱሬ። ደውዬበት ነበር፣ ደውዬባት ነበር፣ ኢቲ ቢልቢሌን ቱሬ። ለሁለቱም ጾታ ይሆናል ማለት ነው። ቢልቢሌ ፊን ቱሬ ደውዬለት ነበር፣ ቢልቢሌ ፊን ቱሬ ደውዬላት ነበር። እስካሁን የተማማርናቸውን ደጋግማችሁ ማየት አለባችሁ ግልጽ እንዲሆንላችሁ ማለት ነው። ትንሽ የሚመሳሰል ነገር ስላለው በቀጣይ አንድ ኮንቨርሴሽን እናያለን። በአፋን ኦሮሞ እና በአማርኛ የተሰራ ኤባ የሚልና አንድ አብዲ የሚባል ልጅ አሉ።
እነሱ ያካሄዱትን ኮንቨርሴሽን ነው የምናየው። ኤባ ምን ይላል? ሄሎ አብዲ ይላል። ሄሎ አብዲ በአፋን ኦሮሞ ሃሎ አብዲ ወይም ሄሎ አብዲ ማለት እንችላለን፣ ሁለቱንም ማለት ነው። አብዲ መልሶ ሄሎ ኤባ እንዴት አደርክ? ሄሎ ኤባ እንዴት አደርክ ለማለት ሄሎ ኤባ አከም ቡልቴ። እዚህ ጋር ያሉትን ሰላምታዎችን መቀጠል እንችላለን ማለት ነው። አከም ቡልቴ እንዴት አደርክ? እግዚአብሔር ይመስገን እንዴት አደርክ? ነጋ ገለተ ዋቀዮ ደህና እግዚአብሔር ይመስገን እንዴት አደርክ? ነጋ ገለተ ዋቀዮ አከም ቡልቴ። አንተ እንዴት አደርክ ለማለት አቲ አከም ቡልቴ አቲ ነው የምንጨምረው። አብዲ መልሰው ምን ልታዘዝ? ማል አጀጀሙ ምን ልታዘዝ? ማል አጀጀሙ አለው። ኤባም እሺ ምሳ ሰዓት ይመችሃል? እሺ ምሳ ሰዓት ይመችሃል? እሺ ማለት ቶሌ ማለት ነው። ሰዓቲ ላቀና ረቲሲፍ ምጀታ ላቀነ ምሳ ቶሌ ሰዓቲ ላቀና ረቲሲፍ ምጀታ። እሺ ምሳ ሰዓት ላይ ይመችሃል አለ። አብዲም እስኪ ፕሮግራሜን አይቼ አሳውቅሃለሁ። ሜ ሰገንታ ኮ ኢላሌ ሲቤክሲሳ ሜ ሰገንታ ኮን ኢላሌ ሲቤክሲሳ። እስኪ ፕሮግራሜን አይቼ አሳውቅሃለሁ ሲቤክሲሳ። ፕሮግራም ሰገንታ ሜ ማለት እስኪ ማለት ናት። ኤባም መልሶ እሺ ተመልከተና ደውልልኝ። ኤባም እሺ ፕሮግራምህን አይተህ ደውልልኝ። ቶሌ ሰገንታ ኬ ኢላሊቲ ናፍ ቢልቢል አለ። ከዛ መጨረሻ ላይ በል እንግዲህ ማለት ቶሌ ጀዲጋ ማለት ነው። ጀዲካ በል እንግዲህ ማለት ነው። ቶሌ እሺ ማለት ነው። ቶሌ ጀዲካ በል እንግዲህ ማለት ነው። ኦኬ መጨረሻ ላይ የምናየው ለእንትና መደወል እፈልጋለሁ የሚለውን ነው የምናየው። ለምሳሌ ለአክስቴ መደወል እፈልጋለሁ። አዳዳ ኮቲፍ ቢልቢሉን በርባድ። ስለ ቤተሰብ ተምረን ስለነበር አዳዳ ኮቲፍ ቢልቢሉን በርባድ። ለወንድሜ መደወል እፈልጋለሁ። ቡሊሰ ኮቲፍ ቢልቢሉን በርባድ። ሌላው ዛሬ ለእንትና መደወል እፈልጋለሁ ማለት ከፈለጋችሁ ለምሳሌ ለአክስቴ መደወል እፈልጋለሁ ማለት ከፈለጋችሁ ሀርአ ዛሬ ማለት ነው። ሀርአ አዳዳ ኮቲፍ ቢልቢሉን በርባዳ። ዛሬ ለአክስቴ መደወል እፈልጋለሁ። ያው ስለ ቤተሰብ ከዚህም በፊት ተምረን ስለነበር እሱን ቼክ ማድረግ ትችላላችሁ። እንዲህ አይነት ቪዲዮዎችን ወይም እንዲህ አይነት ኤግዛምፕሎችን በተደጋጋሚ መስራት ትችላላችሁ። ጥያቄ ካላችሁ ኮመንት ላይ አሳውቁኝ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ደህና ሁኑ። ነገቲ